ከመንገዱ የወጣውንም አደብ ግዛ ማለት ያስፈልጋል። ማናችንም ቢሆን ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ ነው። ቤንዚን ባንጨምር ለምንናገረው፣ ለምንሰራው፣ ለምንወስነው ነገር ጥንቃቄ ያስፈልጋል። ይሄ ወቅት ደግሞ አደገኛ ወቅት ነው። ለሁላችንም ጥንቃቄ ያስፈልጋል። ማናችንም ቢሆን እኔ በኢትዮጵያዊነት ማምን እንደ አንድ ቅን ኢትዮጵያዊ አገሩን እንደሚወድ ኢትዮጵያዊ መልካም ነው ብዬ ያልኩትን ሰርቻለሁ። እየሰራሁ ነው። ነገም እሰራለሁ። ቢያንስ ለማንም ውለታ ብዬ አይደለም። ቢያንስ ለልጆቼ የማወርሰው በአገራቸው ላይ በማንነታቸው ሳይለዩ በአገራቸው ላይ ተከብሮ የሚኖሩባት ኢትዮጵያ እንዲኖርላቸው ፈልጋለሁ። ተከብሮ እንዲኖሩ